መልእክተኛውን ስትጠሩ ጊዜ በመካከላችሁ አንዳችሁ ከፊላችሁን እንደሚጠራ ተራ ጥሪ አትጥሩት ይለናል። ሙሐመድ ካልን በኋላ ሰለላሁ ዐለይሂ ወሰለም ማለት አለብን። አላህ ስብሐነ ወተዓላ በቁርአን ላይ ሱረት አልአሕዛብ ላይ ኢነላሀ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች ሆይ በእርሱ ላይ ሶላትን አውርዱ ብሎናል አይደለ? ይህ ነው ከይፈ ኑሰሊ ዐለይከ ያ ረሱለላህ ብለው ሰሃቦች ጠየቋቸው። ታዲያ እንዴት ነው በእርሱ ላይ ሶላት የምናወርደው ስማቸውን ስናነሳ ብለው ጠየቁ። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ቁሉ አላሁመ ሰሊ ወሰሊም ዐላ ነቢይና ሙሐመድ የምትሉት አምላካችን አላህ ሆይ በነቢዩ ሙሐመድ ላይ ሶላትህን ውዳሴህን አስፈን ብላቸው እርሱን ነው የምትጠይቁት አሉ። ስለዚህ ነው ስማቸው በተነሳ ጊዜ ሰለላሁ ዐለይሂ ወሰለም ማለት ምን ማለት ነው? ያኒ ሰላቱ ላህ ስብሓነሁ ወተዓላ ዐላ ነቢ ሰለላሁ ዐለይሂ ወሰለም ያኒ ሰናኡሁ ዐዘ ወጀል ፊል መለኢል አዕላ ለነቢ ሰለላሁ ዐለይሂ ወሰለም አላህ በሰማያዊ ዓለም ላይ ለእርሳቸውን የሚያደርሰው የውዳሴ ቃል ነው ማለት አሁን በዚህ ላይ ማን ነው ይሄንን የሚያደርገው? ለመሆኑ እኛ ብቻ ነን ወይ? ላ መላእክቶች ሁሉ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላትን ያወርዳሉ። ወመላኢከተሁ ዩሰሉን ዐለ ነቢይ አለ። መላእክቶች ሁሉ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳሉ። ያችሁ ሌላኛው ነገር ምንድን ነው? ሀታ ነቢያቶች እንዴት አወክ ልትሉ ትችላላችሁ። ከእርሳቸው በፊት ነው የነበሩት ነቢያት ነገ የውመል ቂያማ በሚሆኑ ነገራቶች ላይ ወደ እርሳቸው የሚመለሱ ጉዳዮች አሉ። የሸፋዓ ጉዳይ፣ የምልጃ ጉዳይ ቦታቸዋል። የዛኔ ለሰው ልጆች ምልጃ ከአምላክ ከአላህ ስብሐነሁ ወተዓላ ፊት ፍርድን ይጀምር ዘንድ አላህን ሰዎች ሁሉ እንዳለ መተው አደምን ይጠይቁታል። አደም ሆይ ብለው ይጠይቁታል። ልክ እንደዚህ ብለው አማልደን ይሉታል። ከዚያ በኋላ አደም ምን ይላል? ወደ ኑህ ጋር ሂዱ ይላል። ኑህ ወደ ኢብራሂም ጋር ሂዱ ይላል። ስማቸውን እየጠሩ በተናጠል ማለት ነው። የሚገርም ነው። ከዛ ኢብራሂም ወደ ሙሳ ጋር ሂዱ ይላል። ሙሳ ወደ ዒሳ ጋር ሂዱ ይላል። ዒሳ ምን እንደሚል ታውቃላችሁ? ኢዝሀቡ ኢላ ሙሐመድ አይልም። ኢዝሀቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ይላል። ስማቸውን ለብቻ ጠርተው ዝም አይሉም። ሐታ ነቢያቶች ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ጀነትን የሚያስከፍቱት እርሳቸው ናቸው። የዛኔ ዒሳ አስከፍተልን ሲባል ጊዜ ኢዝሀቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ነው የሚለው። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ይህ ነው እና ስለዚህ አንድ ሰው ሙሐመድ ብሎ መጥራቱ ብቻ ይሄ ተገቢ አይደለም። ሰለላሁ ዐለይሂ ወሰለም ይበል። ነቢያቶች እንደሚሉ መላእክቶችም እንደሚሉ። ታዲያ በሌሎች ነቢያቶችስ ላይ ሰሏት ማውረድ ይቻላል ወይ? አዎ ይቻላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ልአንቢያኢ ወልሙርሰሊነ ምን ቀብሊ ፈኢነ ላሀ ቀድ አርሰለሁም ከማ አርሰለኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእኔ በፊት በነበሩ ነቢያቶችም ላይ ሰለዋትን አውርዱ፣ አላህ እኔን እንደላከኝ ሁሉ እነርሱንም ልኳቸዋልና አሉ። ልክ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም በተናጠል ነቢያቶችን በሚያወሱልን ጊዜ ሰለዋት ያወርዱላቸው ነበር። ነቢዩላህ ዒሳ የዘመኑ ፍጻሜ ላይ የማርያም ልጅ ዒሳ በመካከላችሁ ይወርዳል ሲሉ ጊዜ ዒሳ ሰለላሁ ዐለይሂ ወሰለም ብለው ተናግረዋል። የአላህ ሶላት ሰላም በእርሱ ላይ ይስፈንበትና ብለው ይናገሩ ነበር ማለት ነው። ከዛሊከ ኢብራሂም ሰለላሁ ዐለይሂ ወሰለም ብለው የተናገሩበትም ሐዲስ አለ። ስለዚህ ነው እሺ ዐለይሂ ወሰለም ላይ የሚነሱ ዘለፋዎች ለእውቀት ባለቤቶች ተውት። እንዴት አድርገው ያንን መመለስ እንዳለባቸው ያውቃሉ። ነሽዳ መልስ አይሆንም። ያጀማ እባካችሁ ነሽዳ መልስ አይሆንም። እንዴት አድርገን መመለስ እንዳለብን ማድረግ ስራችን መስራት እንዳለብን እናውቃለን። የረሱል ሰለላሁ ዐለይሂ ወሰለም ስም ዛሬ አይደለም መሰደብ የተጀመሩት። ትናንት ይሰድቧቸው ነበር፣ ዛሬ የሚሰድቧቸዋል፣ ነገ የሚሰድቧቸዋል። ታዲያ እንዴት ነው ሰው መመለስ ያለበት? በነሽዳ እንደዚህ አረቢያን ሰለላሁ ላይ መልስ አይደለም፣ ጭፈራ መልስ አይደለም። እናንተ በራሳቸው ጊዜ እናንተ ናቸው ያፈመሳቸዋቸው። ተሳዳቢዎችን ያፈመሷቸው የእኛ ሙስሊሞች ልጆች ናቸው። በእነሱ መካከል ምንም ቦታ የማይኖራቸው መካከሎች ማለት ነው። በራሳቸው ጊዜ የምታፈመሷቸው እናንተ ራሳቸው ነው። ምንም ማድረግ አይቻልም። ለማንኛውም በዚህ በነሽዳ መልስ አይሆንም። እሱ ነሽዳ የሚባል ነገር ኢስላምን አይወክልም። እስላማዊ ነሽዳ፣ እስላማዊ ፊልም ምናምን የሚባል ነገር የለም በኢስላም። الدين قال الله وقال رسوله وقال الصحابة هم أولو الإرفان كما قال الإمام ابن القيم الجوزية رحمه الله تعالى. ዲን ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ። አለቀ በቃ። ይሄ ነው እስላማዊ ነሽዳ፣ እስላማዊ መንዙማ፣ እስላማዊ ፊልም፣ እስላማዊ ገለመሌ። الإسلام بريء من هذه الأشياء
الأناشيد يعني ليست من طرق الدعوة، وكذلك الأفلام، وكذلك المنظومات كما يسمونه التي فيها الشرك والخرافات والبدع ከእንዲህ አይነት ነገር ሰዎች ሊጠነቀቁ ይገባል። አላህ ቃል እንዲህ ነው ብሎ ለሰዎች በመናገር የመልእክተኛው ቃል እንዲህ ነው ብሎ በመናገር ይሄ ነው እንጂ ትምህርት ብሎ ማለት እንደዚህ አይነት ነገራቶች ከእስላም አይደሉም፣ ከእስላም አይደሉም። ተውት፣ ተማሩ እናንተ። ከዚያ በኋላ ለክህደት ባለቤቶች፣ ለቢድዓ ባለቤቶች፣ ለሽርክ ባለቤቶች መመለስ እሱን ነገር ለእውቀት ባለቤቶች ተውት። እነሱ አካሄዱን ያውቁበታል፣ የሰዎችንም ዓላማ ስለሚያውቁ ማለት ነው። በዛቸዋላ ጀርባቸውን ምን እንደሚቀነጥሳቸው በደንብ አድርገው ያውቃሉ እነዚያ ሰዎች፣ የእውቀት ባለቤቶች። እናንተ ግን አታውቁ። በዚህ እናንተ አውቃቸው ምን እያፈመሳቸዋቸው ነው። ይህ ነው። እሺ ጥያቄ ያለው መቀጠል ይችል አንድ ጊዜ